ወተት ልጄ መጀመሪያ ቃል ተናገረ። ወተት እኮ ነው ያልኩት። ምን ያስገርማችኋል? ራበኝ። ምግብ ኬክ ስጡኝ። ላዛኛ ነው እንደው የምፈልገው ላዛኛ። አንተ አትቅበጥ፣ ቆነጥፋለሁ። ከሳለው እዚህ ቅርብ ያለበት ፖሊስ ጣቢያ ፍሬንዶች አሉኝ። ዛፖ ባባ ምናምን አትበሉ፣ በራሴ ስም ጥሩኝ። ምንም አታጃጅሉኝ። እኔ እንደውም ራሳችሁን በየስማችሁ ነው የምጠራችሁ። አንተ ስምህ ማን ነው? ሳላይ ነው የምልህ። እንደውም ሳላይ ቃጥ ብለህ ሄደህ ላዛኛ ይዘና ዋይፋይ አስገባ። እስቲ ተፍተህ ዶላር ቋም ጨምሯል። ለምን እንደዚህ ባንክ አካውንት አከፍትልኝ? ምን ትሰራለህ አሁን? በፍየል ዘመን ለምንድን ነው በግ የምትሆኑ? እስቲ በበል ምግብ እኮ ነው የምልሽ። ራበኝ እያልኩሽ እስካሁን እዚህ ነሽ። ስማ፣ ዝም የማትል ከሆነ እዚህ ቀን እንዳለው ጭራቅ አለ፣ እሱን ጠርቼ ይዞ ነው የሚሄደው። የምን ጭራቅ? እንዳም ጭራቅ ኢሉሚናቲ ነህ እንደ ሰውዬ። ምን ፈለክ? እስኪ ንገረኝ። አይፎን 7 ነው የምፈልገው። ሰልፍ ያለው እንትን ያለው ጂፒኤስ ብዙ ነገር ያለው ነገር ነው የምፈልገው። ብር የለኝ። ለምን ወለድከኝ? ለምን ራበኝ እያልኩ ራበኝ ኬክ ምግብ ስጠኝ። በምግብ አጨናንቀኝ። ሲያስጠላ በእናታችሁ። ምን አስበህ ነው የምታበሉኝ? ነገር እኮ ምንም ነገር ሰውነት እየሆነልኝ አይደለም። እንዳለ ተቅማጥ ይሁት እስቲ እንዳለ ጎረቤት ያለውን ሕፃን ልጅ ይሁት እስቲ ያጠግቡታል። ምን እንደሚያክል አይታል። በዳዴ ራሱ ደቆራመዳለሁ። ዝም ብዬ ነው እንጂ ምንድነው ጋላለቀስ ጋርም እንደ በቃ እኔ ደስተኛ ነኝ። ለቅሶ የለም ውስጥ ግን ጩኸት አለ። ምን አይነት ልጅ ነው? ብቻዬን ባዶ ክፍል ውስጥ ነው መተኛት የምፈልገው። እዚህ የተኛው እናንተ እዚህ ተኝታችሁ የምታረጉት ነው ያለው። ማላይ መስሎሽ አዳሜ እኮ ብቻዬን አንድ ክፍል ታዲያ ተከራይና አንድ ክፍል ብቻዬን አከራየኝ። እንደውም ከሰራተኛ ጋር ስታጠሉ ምን የምታረጉት እንዴ? ቺ ይወዳል። እሺ $1 ስንት ይዛል? እስኪ ኪሱ ጅስታና አንተ እኔ እኮ አባት ነኝ። ግን ና ቆይ ተጋበል እስቲ። እሺ ምንድነው ግን አንተ ምንድነው ማለት? አይ ማለት ባባት ምንድነው? ይኸውልህ ባክስት ማለት ነው አይደል? አልጠየኩም። እሺ ይኸውልህ ባጎትህ ማለት ነው። ባባትህ